ይሄ ልጅ የተወለደው በባቫሪያ ነው ጀርመን እድሜው 21 ነው ግን ብዙ ቱርካውያን በጀርመን ምድር ላይ እንደሚኖሩ ታውቃላችሁ እና ኢልካይ ጉንዶዋንም እንደዛ ናቸው ለጀርመን ብሔራዊ ቡድን ይጫወቱ እንጂ የቱርክ ዝርያ ነው ያላቸውና ይልዲዝም እንደዚሁ የቱርክ ዝርያ ያለው ግን የጀርመን የቱርክ ዝርያ ያለው በጀርመን የተወለደ ተጫዋች ነው ለቱርክ ብሔራዊ ቡድን ነው እሱ የሚጫወተው እና በአውሮፓ እግር ኳስ ላይ ብሩህ ተስፋ ከተጣለባቸው ተስፈኛ ወጣቶች አንዱ ነው ይሉታል በዩቬንቱስ እንኳን ብዙ ታሪክ ያለውን 10 ቁጥር ማሊያ ነው የሚለብሰው ከባየር ሙኒክ አካዳሚ ነው የወጣው በ2022 ነው ወደ ዩቬንቱስ አካዳሚ ከባየር ሙኒክ አካዳሚ የተዘዋወረው እንግዲህ የባቫሪያ ተወላጅ ከሆነ ባየር ሙኒክ የባቫሪያ ክለብ ነው እዛው ተወልዷል እዛው አድጓል ባየር ሙኒክ አካዳሚ ውስጥ ገብቶ ከዛ ወደ ዩቬንቱስ አካዳሚ ተዘዋውሮ 2022 ላይ ከዛ ዩቬንቱስ በቀጣዩ ሲዝን ወደ ዋናው ቡድን አሳደገው አሁን የተደላደለ ቦታ አለው በዩቬ እንዲያውም ለዩቬንቱስ የመጀመሪያ ጎሉን በትንሽ እድሜ ያስቆጠረ ባለ ክብረ ወሰን ነው በኋላም በዩቬ በእድሜ ትንሹ የቻምፒየንስ ሊግ ጎል አስቆጣሪም ሆኗል እና ድሪብሊንጉ በእንቅስቃሴ መካከል ያለው የማየት ብቃት ሁለቱንም እግሮች ግራውንም ቀኙንም የመጠቀም ችሎታው በተጠናቀቀ ውድድር ዘመን በደንብ ታይቷል በሁሉም ውድድሮች ላይ ለዩቬ 47 ጨዋታዎች ላይ ሲጫወት 11 ጎሎች አስቆጥሮ 10 አሲስት አድርጓል 21 የጎል ተሳትፎ አለው ማለት ነው ነገር ግን በዩቬንቱስ እስከ ጁን 30 2030 ድረስ የሚረዝም ኮንትራት አለው እንግዲህ 4 ዓመት ኮንትራት ይቀረዋል ማለት ነው ይሄ በገበያው ላይ የተጫዋቹን ዋጋ በጣም ያንረዋል እድሜው 21 መሆኑን ስታዩ ተስፈኝነቱን ስታዩ ከአካዳሚ ያደገ ተጫዋች መሆኑን ስትመለከቱ ዩቬ የበለጠ ሊያተርፍበት ያዝ አድርጎት የበለጠ አጎልብቶት አንድ ሲዝን 2 ሲዝን ጨምሮ ለመሸጥ ካለበት እንኳን ቢሸጠው የበለጠ ሊያተርፍ እንደሚችል ስለሚያምን እንደ አርሰናል ያሉ ክለቦች ይሄ ልጅ ገና በዚህ እድሜው እንዲዘዋወር ሽጡልን ብለው ቢመጡ ዩቬ በቀላሉ እጅ እንደማይሰጥ ግልጽ ነው ምክንያቱም ቢያቆየው የበለጠ ይጠቀማል አሁን የጥድፊያ ትርፍ ሳይሆን በትዕግስት ዘለግ ላለ ጊዜ ያዝ አድርጎት ቢያጎለብተው ማክሲማይዝ ቢያደርግ የገበያ ዋጋው ጣሪያ ይነካለታልና የዛሬ 2 ዓመት ከዚህ በላይ ሊያወጣ ይችላል አለበለዚያ ግን ጫን ብለው ከመጡ ግን አርሰናሎች ግን ቱቶ ስፖርት እንዳለው 100 ሚሊዮን ዩሮ ገደማ ሊጠየቅበት ይችላል ያለው ፖቴንሻል እና ረጅም ጊዜ ገና የመጫወት ወጣትነቱ እና የኮንትራቱ ርዝመት እስከ 2030 ድረስ ያለው ኮንትራት በገበያው ላይ ውድ እንዲሆን ያደርገዋል ማለት ነው እንግዲህ ሚኬል አርቴታ እና አንድሪያ ቤርታ አሁንም ትራንስፎርማቲቭ የሆኑ የቡድኑን ሁለመና ሊቀይሩ የሚችሉ የቡድኑን የማሸነፍ ጥንካሬ ሊያጎለብቱ የሚችሉ ተጫዋቾችን ነው የሚፈልጉት ያ ማለት በገበያው ላይ ውድ ዋጋ የሚከፈልባቸው ተጫዋቾች ናቸው ማለት ነው ጨዋታ ቀያሪ ማች ዊነሮች ጨዋታ ማሸነፍ የሚያስችል ተጽዕኖ ማሳደር የሚችሉ ይሄ ማለት በቤስት 11 ውስጥ በቀጥታ መግባት የሚችል ተጫዋች ማለት የሚፈልጓቸው 4 ቦታዎች ላይ የሚያስፈርሟቸው ተጫዋቾች አራቱም ትራንስፎርማቲቭ ይሆናሉ ተብሎ አይጠበቅም መቼም ከመካከላቸው ግን አሁን በግራ ክንፍ ላይ አሁን የሚያስፈርሙት ተጫዋች እንደዛ ይሆናል ተብሎ ነው የሚጠበቅ እና በዚህ ልጅ ላይ እምነታቸው ጽኑ ሆኗል ግን ዩቬ በመጀመሪያው ጥያቄ አልሸጥም ነው ያላቸው ቱቶ ስፖርት እንዳለው ዘ አትሌቲክም ይሄን እንዳረጋገጠው እንዲሁም ፋብሪሲዮ ሮማኖ በሶስተኛ ምስክርነትም መቅረብ ይችላል በዚህ ጉዳይ ላይ በዚህ ክረምት ከዩቬ ይለቃል ተብሎ ይልዲዝ አይጠበቅም አለ ግን ገበያ ሁሉ ጊዜ እርግጠኛ ሆናችሁ መናገር አትችሉ